በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ከዘጠኙ ቅዱሳን አንዱ የሆኑት ታላቁ አባት አባ ጽህማ ጥር 16 በሰማዕትነት ካረፉ በኋላ ጌታችን ከሞት አስነስቷቸው ሳለ እርሳቸው ግን እንደገና ልሙት ብለው ለምነው ጥር 19 ቀን አርፈዋል። ግሸን ደብረ ከርቤ ላይ በክብር ተቀምጦ ሀገራችንን ከመዓት እየጠበቀ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ካመጡልን ቅዱሳን ውስጥ አንዱ የሆኑት የጉጉቬን አቡነ ያፍቅረን እግዚእ ዕረፍታቸው ነው። የከበሩ የአባ ዝሁራ የአባ ባሱራ የእናታቸው የቅድስት ኔራ ስጋቸው የተገኘበት ዕለት ነው። ከዘጠኙ ቅዱሳን አንዱ የሆኑት ታላቁ አባት አባ ጽህማ ጥር 16 ቀን በሰማዕትነት ካረፉ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነስቷቸው ሳለ እርሳቸው ግን እንደገና ልሙት ብለው ለምነው ጥር 19 ቀን ያረፉት አቡነ ጽህማ ሀገራችን ኢትዮጵያን እንደ ፀሐይ ካበሯት ከዘጠኙ ቅዱሳን ውስጥ አንዱ ናቸው። ሀገራቸው አንጾኪያ ነው። አቡነ ጽህማ የተባሉበት ጺማቸው በጣም ረዥም ስለነበረ ነው። ጻድቁ በመጀመሪያ ከተሳቱ ቅዱሳን ጋር በምጽዋና ቀይ ባህር አድርገው ወደ ሀገራችን ኢትዮጵያ ገቡ። በሀገራችን ገዳም እየገደሙ በዓት እያበጁ ከሳቴ ብርሃን አባ ሰላማ የመሰረተውን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትን አስፋፍተው የወንጌልን ብርሃን በሀገራችን ላይ አብርተዋል። አድዋ አውራጃ የሚገኘው ገዳማቸው ደብረ ሀተታ ይባላል። ፈዋሽ የሆነ ጠበላቸውን የፈለቀው ጻድቁ ምራቃቸውን ትፍ ካሉበት ቦታ ላይ ነው። የጠበሉ ባህሪ ለየት ያለና የተፈጥሮን ሕግ የሚያዛባ ነው። መጠኑ በጋ ሲሆን ይጨምራል፣ ክረምት ሲሆን ደግሞ ይቀንሳል። ጠበሉ ካለበት ቦታ ላይም ሳር ወይም እርጥብ ነገር ፈጽሞ የለም። የአቡነ ጽህማ መካነ መቃብራቸው ካለበት ከትልቅ ተራራ ስር በእስትንፋስ መልክ የሚወጣ ፈዋሽ የሆነ ሙቀት አለ። ከመካነ መቃብራቸው ስር ውስጥ ለውስጥ ወጥቶ የሚመጣው ሙቀት ያለው እስትንፋስ ለአስምና ለቁርጥማት መድኃኒት ነው። በቅርቡም ሰዎች እንደ እምነታቸው ከኤችአይቪ በሽታ ድነዋል። አቡነ ጽህማ ከገዳማቸው ወጥተው አርድእቶቻቸውን ለመጠየቅ ወርኢ ወደ ተባለ ቦታ እንደ አባ ፊልሞና ገዳም ደርሰው ወንጌል እየሰበኩ ሲመለሱ ሽፍቶች አትስረቁ የሚለን ይህ ደግሞ ማን ነው ብለው ይዘው በሰማዕትነት ጥር 16 ቀን ገደሏቸው። ነገር ግን ጌታችን አቡነ ጽህማን ከሞት አስነሳቸው። ጻድቁ ወደ ገዳማቸው መጥተው ለገዳዮቻቸው ምሕረትን ለምነው ከጌታችን ታላቅ ቃል ኪዳን ከተቀበሉ በኋላ ጥር 19 ቀን እንደገና በሰላም አርፈዋል። አቡነ ጽህማ ኢየሩሳሌም ደርሰው ሲመለሱ የሞተ ሰው ቢያገኙ በበድኑ ላይ የነበሩትን ተባዮች ወደ እሳቸው ሰውነት አሳልፈው ተባዮቹ ሰውነታቸውን ሲመገቡ ኑረዋል። ተባዮችም ወርቃማ ክንፍ ያላቸው ሆኑ። እነዚያ ተባዮች ዛሬም ድረስ በዓመት አንድ ጊዜ መስከረም 21 ቀን ላይ ጻድቁ ሰማዕትነት ወደ ተቀበሉበት ቦታ እየበረሩ ሲሄዱ በግልጽ ይታያሉ። ድምፃቸውም ይሰማል። ከዚያም ይሰወራሉ። አቡነ ጽህማ በመጨረሻ ጥር 19 ቀን ካረፉ በኋላ በወቅቱ የነበረው ደገኛው ንጉሥ አፄ ገብረ መስቀል ተስካራቸውን አድርጎላቸው ጻድቁን በአካል ነፍስ ተገልጠውለት እርሱም ህዳር 30 ቀን እንደሚያርፍ ነግረውት ባርከው ታረጉ። የአባ ጽህማ ረድኤታቸው በረከታቸው በሁላችን ላይ ጽፍ ደርብ ሆኖ ይደር አሜን። አቡነ አፍቅረነ እግዚእ የመላእክትን ሕይወት በምድር የኖሩ እጅግ የከበሩ ታላላቅ የሀገራችን ቅዱሳን ማለትም አቡነ ሳሙኤል ዘዋልድባን፣ አቡነ ያሳይ ዘበንዳባን፣ አቡነ ሳሙኤል ዘቆይጻን፣ አቡነ ሳሙኤል ዘጣሬጣን፣ አቡነ ታዲዮስ ዘባልታርዋን፣ አቡነ ያፍቅረነ እግዚእ ዘጉብዬንና አቡነ ዮሐንስ ዘጉራንቄን አስተምረውና አመንኩሰው ለጽድቅ ያበቋቸው አባት አቡነ መድኃኒነ እግዚእ ናቸው። እነዚህም ሰባቱን ቅዱሳን በአንድ ጊዜ ሲያመነኩሷቸው በዚያው ቅጽበት መንፈስ ቅዱስ ወርዶ ገዳሙን በብርሃን አጥለቅልቆት ታይቷል። ከሰማይም የምስክርነት ድምፅ ተሰምቷል። በዚህም ምክንያት አንድ ላይ የመነኮሱት እነዚህ ሰባቱ ቅዱሳን ሰባቱ ከዋክብት እየተባሉ ይጠራሉ። እነዚህም ሰባቱ ከዋክብት የጣናን ባህር በእግራቸው ጠቅጥቀው ተሻግረው ብዙዎችን ደሴቶች ላይ ያሉ አስደናቂ የጣና ገዳማትን የመሰረቱ ናቸው። ከእነርሱም ውስጥ ትልቅ ጠፍጣፋ ድንጋይን እንደ ጀልባ ተጠቅመው በእርሱ ላይ ሆነው
ወደ ደሴት የገቡ አሉ። በእግራቸውም እየረገጡ ባህሩን የተሻገሩ አሉ። በሌላ ቦታ በየብስ የተሰማሩበት ቢሆንም መጻሕፍቶቻቸው በአንበሳ ጭነው የተጓዙ አሉ። አቡነ መድኃኒነ እግዚእ በደብረ ሊባኖሱ አዲስ ሐዋርያ የኢትዮጵያ ብርሃኗ በሆኑት በአቡነ ተክለ ሃይማኖት እጅ ከመነኮሱ በኋላ እርሳቸውን በተራቸው ያስተማሯቸውና ያመነኮሷቸው መነኮሳት ቁጥራቸው በውል አይታወቅም። አቡነ ተክለ ሃይማኖትም ለመድኃኒነ እግዚእ ስፍር ቁጥር የሌላቸው ከዋክብት ቅዱሳንን በመንፈስ ቅዱስ እንደሚወልዱ ትንቢት ተናግረውላቸው ነበር። የተንቤኑን አቡነ አብየ እግዚእን የዞዛምበውን አቡነ አብሳዲን ጨምሮ አባታችን መድኃኒነ እግዚእ ብርሃን ሆነው በጣም ብዙ ቅዱሳን የለኮሱ ታላቅ ጻድቅ ናቸው። በዚህም ምክንያት ወላዲ አእላፍ ቅዱሳን ይባላሉ። አቡነ ያፍቅረነ እግዚእ ዛሬ ግሸን ላይ በክብር ተቀምጦ ሀገራችን ከመዓት እየጠበቀ ያለውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ካመጡት የአቡነ መድኃኒነ እግዚእ ልጆች ውስጥ አንዱ ናቸው። አጼ ዳዊት በዘመናቸው ረሃብ ስለተነሳ የደብረ ቢዝኑን አቡነ ፊልጶስን ከገዳማቸው አስጠርተው ምን ባደርግ ይሻለኛል ብለው አማከሯቸው። አቡነ ፊልጶስም የጌታችን መስቀል ያስመጡ ብለው መከሯቸው። ንጉሡ አጼ ዳዊትም ከኢየሩሳሌም፣ ከቁስጥንጥንያ፣ ከእስክንድሪያ መንግስታት ጋር ተጻጽፈው 10ሩን ታላላቅ ቅዱሳን መርጠው ይዘው ሄደው መስቀሉን መስከረም 10 ቀን አምጥተውታል። በጽድቅ ስራቸውና ተአምራትን በማድረግ በወቅቱ ታዋቂ የነበሩትና ቅዱስ መስቀልን ያመጡት 10ሩ ቅዱሳንም የደብረ ቢዝኑ አቡነ ፊልጶስ፣ የጣና ደሴቱ አቡነ ሂሩት አምላክ፣ የጣና ደሴቱ አቡነ እንድርያስ፣ አቡነ በትረ ማርያም፣ አቡነ ዮሐንስ፣ አቡነ ታዲዮስ፣ አቡነ ያፍቅረነ እግዚእ፣ አቡነ ዘካርያስ፣ አቡነ ያሳይና አቡነ ቶማስ ናቸው። አቡነ ሳሙኤል ዘደብረ ዋሊ፣ አቡነ ያሳይና ያፍቅረነ እግዚእ እነዚህ ሶስቱ ቅዱሳን ወደ ጣና አብረው ከመጡ አብረው የተወሰኑ ጊዜ ከቆዩ በኋላ አቡነ ሳሙኤል ወደ ዋልድባ ሲሄዱ አቡነ ያሳይ ማን እንዳባ ገዳምን አቀኑ። አቡነ አፍቅረነ እግዚእ ደግሞ ጌታችን ባዘዛቸው መሰረት ጣና ውስጥ በስማቸው የተጠራውን ገዳም አቅንተዋል። አቡነ አፍቅረነ እግዚእ እየተባሉም ይጠራሉ። ይኸውም ጌታ አምላክ ወደደን ማለት ነው። ትውልዳቸውም ትግራይ አክሱም ሲሆን አባታቸው ገብረ ኢየሱስ እናታቸው አፎምያ የተባሉ ደጋግ ክርስቲያኖች ናቸው። ልደታቸው ሐምሌ 19 ቀን ነው። አቡነ ያፍቅረነ እግዚእ በገዳማዊ ሕይወታቸው በእጅጉ ይታወቃሉ። በንጉሥ አምደ ጽዮን ዘመን የነበሩ ሲሆን ደራሲና ፈላስፋም ናቸው። ጻድቁ ደራ ፎገራ ውስጥ ባለ 4 አምድ አስደናቂ ገድል አላቸው። ከደራ ፎገራ ተነስተው በጣና አድርገው ፈላሾችና አቅማንቶችን በሚገባ በማስተማር በማጥመቅ ብዙ ሐዋርያዊ አገልግሎት ፈጽመዋል። ጻድቁ በወጣትነታቸው ወደ ጣና ባህር ሄደው በመሐላ ምጽሌና በጣና ባህር ሄደው በመሐላ ምጽሌና አይፋር በተባሉ በሌሎችም ሀገሮች ወንጌልን ካስተማሩ በኋላ ወደ ትግራይ ሄደው በዚያ ገዳማቸውን መሰረቱና በዚያው አረፉ። ከጌታችን ጋር አብረው ማህበር የጠጡ 3000 ቅዱሳንም አክሱም አካባቢ ባለው በአቡነ ያፍቅረነ እግዚእ ገዳም ይከበራሉ። ገዳምነቱ የአቡነ ያፍቅረነ እግዚእ ይሁን እንጂ ዛሬ ላይ ግን በገዳማቸው የጻድቁ በዓል መከበር እየቀረ የእነዚህ 3000 ቅዱሳን ማህበርተኞች በዓል ነው በድምቀት የሚከበረው። በገዳም ውስጥ የአቡነ ያፍቅረነ እግዚእ ቤተ መቅደስ ለብቻ፣ የ3000ዎቹ ጻድቃን ማህበርተኞች ቤተ መቅደስም ለብቻ ይገኛሉ። የአቡነ ያፍቅረነ እግዚእ ረድኤታቸው በረከታቸው በሁላችን ላይ ጽድር ሆኖ ይደር። በጸሎታቸውን ይማረን አሜን። የከበሩ ቅዱሳን አባ ዝሁራ፣ አባ ባሱራ፣ እናታቸው ቅድስት ኔራ። እነዚህ ቅዱሳን ፍጹም ተጋዳይ የሆኑ ጣዖት በሚመለክበት በክፉ ዘመን ሳብሳ ከሚባል አገር የተገኙ ታላቅ ሰማዕት ናቸው። በሰማዕትነትም ከሞት በኋላ ስጋቸው በሳብሳ ሀገር በቤተ ክርስቲያን ውስጥ ይኖር ነበር። ከሰማዕታትም ዘመን ከ947 ዓመት በኋላ የአፍሪንጊ ሰራዊት ግብፅን ወረራት። ከተማና አካባቢዋን ተቆጣጠሩት። የኮሞል ንጉሥ፣ ይህም የግብፁ ንጉሥ አፍሪንጊያውያንን ይወጋ ዘንድ ሰራዊት ሰበሰበ። ሰራዊቱን በግብፅ ያሉ አብያተ ክርስቲያናት ሁሉ ሲፈርስ የእነዚህ ቅዱሳን የአባ ዝሁራ፣ የአባ ባሱራና የእናታቸው የቅድስት ኔራ አጽማቸው ያለበት ቤተ ክርስቲያን ግን አልፈረሰችም። አጽማቸው ያለባት ቤተ ክርስቲያንም ፈረሰች። ከሰራዊቱም አንዱ የቅዱሳኑ ስጋ ያለበትን ሳጥን ወሰደ። በውስጡም የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳን ስጋቸውን አገኘ። እርሱ ግን ክብራቸውን አላወቀምና ከቤተ ክርስቲያኑ ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ ልዑል እግዚአብሔርም ይህን ወታደር ወደ አፍራንጊ ሰራዊት እስከሚደርስ ድረስ ታገሰውና
ጦርነት በገጠሙ ጊዜ ያ ወታደር ከሁሉ አስቀድሞ እርሱ ተገደለ፣ ራሱንም በሰይፍ ተቆረጠ። ባልንጀሮችም ለዚህ ምስክር ሆነው ወደ አገራቸው በተመለሱ ጊዜ የእግዚአብሔርን ክብር ተናገሩ። የቅዱሳንም ስጋቸውን በዚያ ክፉ ሰው በተበተነ ጊዜ የአንድ ቄስ ሚስት የሆነች ደገኛ ክርስቲያን ሴት ቆማ ትመለከት ነበርና ወስዳ በመጎናጸፊያዋ ጠቅልላቸው እስላሞችን ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም እንደጠቀለላቸው በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያ ማዕዘን ውስጥ ለ20 ዓመት ኖሩ። ከቀን ብዛት የተነሳ ያቺ ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጣቸው ዘንድ በወደደ ጊዜ በዚያች ሴት ፊት ሌሎቹ ሰዎች አስታወሷቸው። እርሷም ይህን ጊዜ ያስታወሰቻቸውና ለካህናቱ ለምዕመናን ሁሉ ተናገረች። ቦታውንም አሳየቻቸው። ካህናቱም ገብተው የቅዱሳኑን ሥጋ በክብር አንስተው በአማራጭ ሳጥን አድርገው በውስጡ አኖሯቸው። በዚያም ዕለት ጥር 19 ቀን በዓላቸው አደረጉላቸው። ሁልጊዜም በዓላቸውን በዚች ዕለት ያከብራሉ። ከአጽማቸውም ብዙ ድንቅ የሆኑ ተአምራት እየተፈጸሙ ይታያሉ። አንዲት ዓይኗ የታወረች ልጅ ያለቻት ሴትም ተስፋ ከቆረጠች በኋላ ከቅዱሳኑ አጽም በተማጸነች ጊዜ የልጇ ዓይኖች ተገልጠውላታል። የሰማዕታቱ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። በጸሎታቸው ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።